እናት አባታችንን ስንንከባከብ ርዝቃችን ይሰፋል። አንዱ ዓሊም ምን ይላሉ? ወላጁን የሚንከባከብ ሰው በደንብ ያዙልኝ። ወላጁን የሚንከባከብ ሰው ዱንያ ላይ 3 ሽልማት አኺራውን ዋናውን ሽልማት ያገኛል። አንደኛው እድሜው ይረዝማል ማለት በረካ ይኖረዋል፣ መልካም ስራ ይሰራል። ሁለተኛው ደስ የሚል ኑሮ ርዝቅ የሰፋ በቃ ደስተኛ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ ሷሊህ ልጅ አላህ ይለግሰዋል። አራተኛውና ዋናው ጀነት ለመግባት ሰበብ ይሆናል። አላህ ይጠብቀን። በተቃራኒው እናት አባቱን የሚያስቃይ የሚያስለቅስ እድሜው በረካ የለውም፣ መጥፎ ስራ ሲሰራ ይሰነበታል። አላህ ልጅ ይሰልጥበታል። አልጀዛኡ ሚን ጂንሲል አመል ነው። ልጅ መጥፎ ልጅ ይሰልጥበታል። ሶስተኛ መዒሸተን ደንክ እናት አባታችንን ስንንከባከብ ርዝቃችን ይሰፋል። አንዱ ዓሊም ምን ይላሉ? ወላጁን የሚንከባከብ ሰው በደንብ ያዙልኝ። ወላጁን የሚንከባከብ ሰው ዱንያ ላይ 3 ሽልማት አኺራውን ዋናውን ሽልማት ያገኛል። አንደኛው እድሜው ይረዝማል ማለት በረካ ይኖረዋል፣ መልካም ስራ ይሰራል። ሁለተኛው ደስ የሚል ኑሮ ርዝቅ የሰፋ በቃ ደስተኛ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ ሷሊህ ልጅ አላህ ይለግሰዋል። አራተኛውና ዋናው ጀነት ለመግባት ሰበብ ይሆናል። አላህ ይጠብቀን። በተቃራኒው እናት አባቱን የሚያስቃይ የሚያስለቅስ እድሜው በረካ የለውም፣ መጥፎ ስራ ሲሰራ ይሰነበታል። አላህ ልጅ ይሰልጥበታል። አልጀዛኡ ሚን ጂንሲል አመል ነው። ልጅ መጥፎ ልጅ ይሰልጥበታል። ሶስተኛ መዒሸተን ደንክ